ዛሬ የምነግራችሁ ታሪክ በጣም የሚያስገርማችሁ ታሪክ ነው የሚሆነው። በጣም ብዙ ሆምለሶች ያሉበት ዶያ ሃውሲንግ ጃፓኒዞች የሚደብቋቸው ነገሮች ናቸው እና በጣም ይሄ ብዙ ጠረኖች ነበሩት። ከዛ ደግሞ እንዳለ መጠጥ ምናምን ይጠጣባቸው ነበረ። መተኛ ብቻ ነው ያለው፣ ሽንት ቤት ምናምን የጋራ ነው። እቺ ግን የሆነ ክለብ ነገር ትመስላለች። ያያችኋቸው ነው አሁን እነዚህ አባት በጣም ደክሟል ጋይስ። የሆኑ እምነቶች በዓላቸውን እያከበሩ ነው። እዚሁ ውስጥ ያጋጠመኝ ነገር ነው። ሰላም ውዴ ነው ኒዮን ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ዛሬም እንግዲህ ለየት ባለ ቪዲዮ ተመልሼ መጥቻለሁ። በዛሬው ቪዲዮአችን እንግዲህ ማሳያችሁ የጃፓንን ድብቁን ሚስጥር ነው። ብዙዎቻችን እንግዲህ ጃፓንን የምናስብባት መንገድ አለ፣ ምንም ችግር የሌለባት፣ ሆምለስ የሌለባት፣ በተለይ ደግሞ ይሄ ቅራቅንቦ ምናምን የሌለባት ሀገር አድርገን የምናስባት። ግን ደግሞ ዛሬ የምነግራችሁ ታሪክ በጣም የሚያስገርማችሁ ታሪክ ነው የሚሆነው። እሱም እንግዲህ ጃፓን ዛሬ ላይ ያለችበትን ሁኔታ ከመድረሷ በፊት በተለይ ደግሞ ከወርልድ ዋር በኋላ የተፈጠረ ነገር ነው የማሳያችሁ። ታሪካችን የሚጀምረው እንግዲህ ቅድም እንደነገርኳችሁ ወርልድ ዋር 2 ላይ ነው። ጃፓን ራሷን ለመቀየር ባሰበችበት ጊዜና በጣም ብዙ ሺህ ሰራተኞች ባልሳሳት ከ20 ሺህ በላይ የሚሆኑ ሰራተኞች ወደ ቶኪዮ በመጡ ጊዜ ያርፉበት የነበረን ቦታ ነው የማሳያችሁ። ይሄ ቦታ እንግዲህ ብዙ ነገሮች በጣም በርካሽ የሚሸጡበት እንዲሁም ደግሞ በጣም ብዙ ሆምለሶች ያሉበት አሁን ላይ ሁሉም ነገር ርካሽ የሆነበት ቦታ ነው። ሄደን እስቲ እንገመግመዋለን። ሌትስ ጎ። እንግዲህ ጋይስ አሁን የሱ ቦታ ስቴሽን ጋር ደርሻለሁ። ስቴሽኑ ይሄ ነው፣ ሚናሚ ሴንጁ ስቴሽን ይባላል። እዚህ ጋር እንደምታዩት ከዚህ ስቴሽን እንግዲህ ጋይስ በሳውዝ ኤግዚት ወጥተን አንድ 10 ደቂቃ መራመድ ይኖርብናል። እንግዲህ ጋይስ እዚህ ቦታ ስመጣ እኔም የመጀመሪያዬ ነው እና በዚህ ቪዲዮ በተለይ በጣም ማየት የምፈልገው ነገር ምንድነው መሰላችሁ? ቀይ ሰዎቹ ይለፉና ነግራችኋለሁ። ከኋላ ሰዎች እያለፉ እኔ ራሱ ለመጥራት እኮ ሼብ ያዘኝ። ዶያ ሃውሲንግ የሚባሉ ነገሮች አሉ። ዶያ የሚባሉ ቤቶች ማለት ነው። እነዚህ ቤቶች ምንድናቸው መሰላችሁ? እነዛ ሰዎች በመጡበት ጊዜ በጣም ርካሽ ሆነው የሚከራዩ ሩሞች ናቸው፣ እንደ ሆቴል ነገሮች ማለት ነው። እና በጣም ርካሽ ናቸው። ጽዳታቸውም ደግሞ በዛው ልክ የወረደ ነው ጽዳቱም ማለት ነው። ይሄ አሪፍ ጽዳት ያላቸው ነገሮች አይደሉ። በነገራችን ላይ ማለት ነው ጋይስ አሁን ከተማው እንዲህ ነው የሚያምረው። ከላይ ሆናችሁ ስታዩት በጣም የሚያምር ከተማ ነው የሰሩበት። እዚህ አካባቢ እዚህ ጋር ባስ ማቆሚያዎች ምናምን አሉ። የባስ የዚህ አካባቢ ባስ መነሻዎች እዚህ ጋር ነው ያሉት። እኛ ግን የምንፈልገው ቦታ ገና አልሄድንም፣ እየሄድን ያለ ነው። በመሀል እንግዲህ የዚህን ቦታ ብዙ ታሪኮችም እየነገርኳችሁ ማየት ያሉብንንም ነገሮች ምናምን እያወራን የምንሄድ ይሆናል። እኔም የመጀመሪያ ጊዜ እንደመሆኑ እንግዲህ ምን መቅረጽ እንዳለብኝ ምን መቅረጽ እንደሌለብኝ አላቅም። ብዙ ጃፓኒዝ ዩቲዩበሮች የሚሰሩበት ቦታ ነው። እንደዚህ አይነት ቪዲዮዎች ከሚሰሩበት ዋነኛው ምክንያት ደግሞ ምንድነው መሰላችሁ? ጃፓኒዞች የሚደብቋቸው ነገሮች ናቸው እነዚህ ማለት ነው። አሁን ይሄንን ቦታ ኢቭን ስሙን ራሱ ቀይረውታል። ዓለም እንዲያውቀው አይፈልጉም፣ ወይም ደግሞ በደንብ ይሄ ፌመስ እንዲሆንና የሚጎበኝ ሰው ምናምን እንዲመጣ አይፈልጉም እና ቦታውንም ቂሪር አድርገውታል፣ ስሙንም ቀይረውታል ምናምን ነገር። ግን ስቲል እዛ አካባቢ ላይ ሆምለሶች አሉ። ስቲል ደግሞ ቤቶቹ ምናምን እንደዚህ የሚከራዩ በጣም በርካሽ ላይክ ምንም በማትገምቱት ዋጋ የሚሸጡ ምግቦች፣ መጠጦች ምናምን አሉ ነው የሚል ኢንፎርሜሽን ነው ያለኝና እስቲ ሄደን ነው እንግዲህ አብረን ፊገር አውት የምናደርገው። ሶፋር ግን አካባቢው በጣም አሪፍ ነው። ድሮ እኔም ኡበር በምሰራበት ጊዜ ስለማውቀው ያን ያክል የተለየ ነገር እስካሁን እያየሁበት አይደለም። ከዚህ እንግዲህ አንድ 10 ደቂቃ ነው የሚያስኬደን። ቦታው ጋር ደርሰን እንግዲህ አብረን እናያለን። ሰመር እየገባ ነውና ጋይስ እንዴት እንደሚሞቅ እንደዚህ ቀላል ልብስ ለብሼ ራሱ በጣም ነው የሚሞቀው። እንግዲህ ጋይስ እስካሁን እያየሁት እንዳለሁት እንደዚህ ኮንስትራክሽን የሚበዛበት አካባቢ ነው። እዚች ጋር ደግሞ ፊት ለፊት የምታያት ሆቴል አለች አይደል? ብቻውን ዶያ ሃውሲንግ ትመስለኛለች፣ እርግጠኛ አይደለሁም። እስቲ ምናልባት እየሄድን ቼክ እናደርጋለን ወደ በኋላ አካባቢ። መቼስ ዶያ ሃውሲንግ ነው ወይ ብዬ አልጠይቃቸውም፣ ግን ዋጋውን ጠይቀን አይተን ዝም ብለን ወይ ተከራይተን ገብተን ውስጡ ያለውን ነገር ምናምን ጥበቱን ወይ ስፋቱን ምናምን አብረን እናያለን። እስካሁን ግን የተለየ ነገር እያየሁ ያለሁት ነገር የለም። እኔም እንዳልኳችሁ ኢንተርኔት ላይ ባገኘኋቸው ኢንፎርሜሽኖች ስለሆነ ወደዚህ ቦታ የመጣሁት። ለዚህ አይነት ቦታ ያለበት ቦታ የትኛው እንደሆነ 100% እርግጠኛ አይደለሁም፣ ግን እስቲ እያየን አብረን እንፈልገዋለን። ግን የሆነ ክለብ ነገር ትመስላለች። የሆነች ጉራንጉር ነገር ነች፣ ግን ቤቷ ምናምን የድሮ እንደሆነች ታስታውቃለች።
ጋይስ ውስጥ ታይቷችሁ ከሆነ አላውቅም። ይሄ ብዙ ሽማግሌዎች ተሰብስበው ማለት ነው መጠጥ እየጠጡ ምናምን ነገር ነው እና ቦታው ቅድም እንደነገርኳችሁ በጣም ሽማግሌ የሚበዛበት ቦታ ነውና ይሄ በጣም በቃ ይሄ የምንድነው በእኛ ሀገር ጎዳና ተዳዳሪ እንደምንለው አይነት ነገር ስሙን መጥራት ስላልፈለኩ እንደዚህ አይነት ነገሮች የሚበዙበት አካባቢ እና እዚህ ጋር እንደምታዩት ማለት ነው እዚህ ሳይክሉ ላይ ምናምን ያደረጉትን ነገር እያያችሁን እንደዚህ አሁን እቃ ጫጭነው ምናምን ነገር የሚሄዱ ሰዎች የሚበዙበት አካባቢ ነውና እንደዚህ ይሄ ያለቁ የተበላሹ ሳይክሎች ምናምን ነገር ያ እናንተ እውነት ነው። አሁን እንደዚህ አይነት ቦታዎች ማየት ጀመርኩኝና ኦኬ እያልኩኝ ነው ልክ ነው እያልኩኝ ነው። ግን እኔ ካሜራ እንደምፈራ ታውቃላችሁ። ግን ለማንኛውም እስቲ እንቀጥላለን። እስካሁን እስቲ ሁለት የሆነ ሰስፒሸስ ነገሮች አይተናል እንደዛ መሆኑን የሚያረጋግጥልን። ሌላም ደግሞ እንግዲህ ገባ ብለን እስቲ ወደ ውስጥ ደግሞ እየገባን ምናምን አካባቢውን ምናምን በደንብ እናየዋለን። እስቲ ያ ጋይስ አሁን ሱፐር ማርኬቱን አግኝተነዋል። ይሄ እዚህ ጋር ያለው ሱፐር ማርኬት በእርግጠኝነት በጣም ርካሽ ሱፐር ማርኬት ነው። እስቲ ወደ ውስጥ ገብተን እናየዋለን። አሁን ሱፐር ማርኬት ውስጥ ገብተናል ጋይስ እና እኔ መፍራት ጀመርኩኝ እንጂ አካባቢው እንደዛ ነው ታውቃላችሁ። በጣም ብዙ ሽማግሌዎች ምናምን አሉ እና ደግሞ ልክ ቅድም እንዳልኳችሁ ይሄ ቀን ይደብቋቸዋል። ላይክ ቀን መታየት አይችሉም እንደዛ እስከነ እቃቸው ምናምን ነገርና እቃቸውን የሚደብቁበት ቦታ አለ። እዛ ቦታ ደብቀው ነው የሚወጡትና ላይክ እኔ ሳያቸው ግን የሆነ መቅረጽ እየፈራውኝ ምናምን መጣው። ለማንኛውም እስቲ የምግቦችን ዋጋ ምናምን ለማየት እየሞከርኩኝ ነው። ያን ያክል ትልቅ ልዩነት ያለው ነገር እያየውኝ አይደለም ሶፋር። ግን እንግዲህ እንደሰማሁት ግን በጣም ርካሽ ነው የሚባል ነገር ነው የሰማሁት። ያ አክቹሊ 200 ምናምን ናቸው እንግዲህ እዚህ ጋር ይሄ 200 ነው። ሌሎች ቦታዎች ላይ በእርግጠኝነት ያው 300-400 ምናምን ይሆናል ብዬ አስባለሁኝ። ያ እዚህ ሞኔጊሪዎችም ምናምን 150 ምናምን ያ 150 ኢዝ ፌር አክቹሊ ከሌላ ቦታ አንጻር ምናምን ማለት ነው የምላችሁ። ይሄ ሌሎች ትልልቅ ሱፐር ማርኬቶች ላይ በዚህ ዋጋ አይደለም የሚሸጠው እና የትንሽ የዋጋ ለውጥ አለ እንዳየሁት ከሆነ። ግን እስቲ ወጣ ብለን እንትኑን ደግሞ እንየው። ይሄ ጂዶ ሃምባይክ ወይም ቬንዲንግ ማሽን የሚባለውን ማለት ነው እሱ በጣም ትልቅ ልዩነት አለው የሚል ነገር ስለሆነ ያየሁት እስቲ እሱንም ሄደን ቼክ እናድርገው። ያያችኋቸው ነው አሁን እነዚህ አባት በጣም ደክመዋል ምናምን ነገር ግን ስቲል እንደዚህ ይዘው እየሄዱ ነው ያሉት እቃቸውን ገዛዝተው ምናምን ነገር። እንግዲህ እንደምታዩት ሳይክላቸው ምናምን ውጪ ክምር ተደርጎ ነው ያለው። አንድም አይነገራቸውም። ቤቶቹም እንደዚህ በቃ የወዳደቁ ቤቶች ነው ያሉት። ውስጡን ቼክ እያደረግኩኝ ነው እንግዲህ የሚተናኮለኝ ሰው እስከሌለ ድረስ የተቻለኝን እሞክራለሁ። እና ሌላኛው ደግሞ የሰማሁት ምንድነው መሰላችሁ እንደዚህ እንዲህ በምድረው የሚባለው ይሄ በሸራ ምናምን የሚሸፍኗቸው ይሄ ሳይክላቸው ላይ እቃዎችን ምናምን አድርገው ነው ላይክ ይሄ ውጪ ሲወጡ የሚጠቀሟቸው ማታ የሚተኙባቸው ምናምን ማለት ነው። አሁን ይሄን ሰው እየራሱ አያችሁ ባላየ ለመሄድ በጣም ነው የሞከርኩት ዞሮ ሲያይኝ ማለት ነው። ተው ግን መድፈር አለብኝ ተው። ኢትዮጵያ እንኳን እኮ በርትቼ ቀርጬ ነበረ። እዚህ ከመጣው ምን ሆኜ ነው? አካባቢው እንግዲህ ይሄ ነው ጋይስ። እዚህ ጋር ልብሶች ምናምን ይሸጣሉ፣ የሰራተኛ ልብሶች ምናምን። ባነበብኩትና ቼክ ለማድረግ በሞከርኩት ታሪክ መሰረት ማለት ነው እዚህ አካባቢ ያሉ ሰዎች የመጡበት የነበረው ዋነኛው ምክንያት ለስራ ነው። በተለይ ከ20 ሺህ በላይ የሚሆኑ ሰዎች ነው ወደዚህ አካባቢ ለስራ የመጡት። ከዛ በኋላ ግን በቃ አይደለ እዚህ አካባቢ የነበረው ነገር ምናምን ሁሉም ነገር ውድ ስለነበረ ሁሉም ሰው በቃ ጎዳና ተዳዳሪ መሆን ጀመረ፣ በጣም ችግርተኛ መሆን ጀመረ። የሚሰሩበትና የሚያገኙት ገቢ ባለመመጣጠኑ ምክንያት ማለት ነው። በዛ ምክንያት በጣም ሆምለሶች የበዙበት አካባቢ ሆነ ማለት ነው። በጣም ይሄ ብዙ ጠረኖች ነበሩት። ከዛ ደግሞ እንዳለ መጠጥ ምናምን ይጠጣባቸው ነበረ። ከዛ ለነዚህ ሰዎች ተብሎ ደግሞ እንዳለ ሁሉም ነገር ርካሽ ተደረገላቸው ማለት ነው። ከዛ በኋላ መንግስት ነው ያንን ነገር ያደረገላቸው። እንደዛ እያሉ ዛሬ ላይ ደረሱ። ግን ዛሬ ላይ ከደረሱ በኋላ ትልቁ ችግር የነበረው ምንድነው መሰላችሁ? ያንን ነገር ዓለም እንዲያውቀው አልፈለጉም። ማለት ይሄ ያን ያክል ሆምለሶች መኖራቸውን ያን ያክል ችግር ያለበት አካባቢ መሆኑን ለዓለም ማሳየት ስላልፈለጉ ስሙን ቀየሩትና እንዳለ ቀያየሩት ሁሉንም ነገር ማለት ነው። ጋይስ የሆኑ እምነቶች በዓላቸውን እያከበሩ ነው። እዚሁ ውስጥ ያጋጠመኝ ነገር ነው። ያያችኋቸው ነው ምን እንደሆነ አላውቅም፣ ግን ህፃን ልጆችን ምናምን ከበሮ እያስመቷቸው ምናምን ያሉት የሆነ ብቻ በዓል ነገር እያከበሩ ነው። ከኋላ ደግሞ ትልልቆች አሉ። እውሽ ካዋይ እንዴት ደስ እንደሚሉ እንዴት እንደሚያምሩ ማለት ነው። እንዴት ደስ እንደሚሉ ማለት ነው።
እንትን ላይ እየጎተቷቸው ምናምን ያሉት ወይ ብቻ ምን እንደሆነ አልጠየቅኳቸውም። ገና ለሱ ደረጃ አልደረስንም። ድፍረት ትንሽ ይቀረናል። ደፍሮ ሄዶ ለመጠየቅ ትንሽ ይቀረናል። መቅረጹን ግን አትሊስት ገግመን ብቻችንን ሆነንም ቢሆን ቀርጸናል። እና የሆነ በዓል ግን እያከበሩ ነው። ከህፃን ልጆች ጋር የተገናኘ ነገር የሆነ ተሸክመው ምናምን እየሄዱ እያያቸዋቸዋል። ብቻ እንደዚህ እያለን እንግዲህ እንቀጥላለን። ይህን ሰፈር እናስተሰዋለን እስከሚያባርሩን ድረስ። አሁን ሆቴሉን ጋይስ ግን ሆቴሉን ፈልገን መከራየት አለብን። እንዲው ቤታቸው ላይ ምናምን ራሱ ማለት ነው ቀይ ዛፍ በቅሎበት ምናምን ነው ግድግዳው ላይ ምናምን ሁላ ሳይቀር ማለት ነው። በፈጣጣው እንግዲህ እየቀረጽኩላችሁ ነው ጋይስ። እዛ ጋርም ሽማግሌ ናቸው ላይክ እስካሁን እያየኋቸው ካሉ ሰዎች መካከል ማለት ነው ጋይስ በእርግጠኝነት ከ80% በላይ የሚሆኑት እድሜያቸው የገፋ ሰዎች ናቸው። ልክ እንደ ሪሰርች እንዳደረግኩት ማለት ነው። እና በሁሉም አቅጣጫ የሚመጡት ሰዎች እንደነገርኳችሁ ይኸው እዚህ ጋር ራሱ እያለፉ ያሉት ሰውዬ፣ ከላይ የሚመጡት ሰውዬ፣ ከሁሉም ሳይድ እያገኟቸው ያሉ ሰዎች እንዳለ እድሜያቸው በጣም ትልቅ ሰዎች ናቸው። በትንሹ ከ80 በላይ የሆኑ ሰዎች ናቸው። ያቸው አሁን እዚህ ጋር መጠጥ እየገዙ ነው እና እስቲ በዛውም ዋጋውን እናየዋለን። ርካሽ ነው የሚል ነገር ስለነበር ያየሁት ወይ ቦታውን በእርግጠኝነት ገና ቦታውን እርግጠኛ ሆኜ አላገኘሁትኝም። ማለት ይሄ በጣም ርካሽ የሆነበትን ሱቅ ምናምን ማለት እና ይሄ ማደሪያቸውን ገና እስካሁን አላገኘሁትም፣ ግን እስቲ ስቲል እንፈልገዋለን። ይሄ ሰውዬ ራሳውን እድሜያቸው የገፋ ሰውዬ ናቸው። ሲጋራቸውን እየሳቡ እየሄዱ ያሉት ቸው አሁን እኛ አባት ማለት ነው በሳይክል የሚሄዱት ሳይሆኑ እዚህ ብረቱን ተደግፈው የቆሙት በቃ እየደከማቸው 10 ጊዜ እየቆሙ አሁን ይሄዳሉ። ደግሞ ከዛ ይደክማቸዋል። እንደዛ እየሆኑ ነው እየሄዱ ያሉት ማለት ነው። እና አካባቢው በቃ እንደዛ አይነት ነገር ነው። በጣም ይሄ ድክም የሚያላቸው ሰዎች ያሉበት እድሜያቸው ገፍቶ ለፍተው ምናምን ይሄ ራሳቸው ማስተዳደር የማይችሉ ከኋላ ያያቸዋቸው ነው ድክም ያላቸው ሰዎች ያሉበት አካባቢ ነው። እና እንትኖቹም ደግሞ ይሄ እድሜያቸው ትንሽ ወጣት ነገር የሆኑትም ደግሞ ፍንዳታ ናቸው። በቃ ሲጋራቸውን ይዘው ምናምን እየተፍታቱ ነው የምታያቸው ማለት ነው። ያው መቅረጽ ስላልከኝ ነው አንዳንዶቹን ያልቀረጽኳቸው። እናንተ ደከመኝ እኮ በስመ አብ ለእናንተ ቪዲዮ ለመቅረጽ እየዞርኩኝ ማለት ነው። በጣም ደከመኝ እውነት። ውሃ ነገር ገዝቼ መጠጣት አለብኝ ወይ ውሃ እንገዛና እንጠጣለን። ውሽ ከኋላ የራሱ መጡ በእናታቸው የሆነው አባት እንዴት እንደሚያሳዝኑ እግዚአብሔርን አንጀት ነው የሚበሉት። ማለት አሁን እኛ ሀገር ያሉ እድሜያቸው የገፋ ሰዎች አትሊስት የሚረዳቸው ሰው አለ ምናምን፣ ይሄ ልጆቻቸው ምናምን ትላላችሁ። እዚህ ያሉት ግን ማንም የሚረዳቸው ሰው የለምና አሁን እዚህ ከኋላ እየመጡ ያሉት ራሱ በቃ የሆነ ድክም ያላቸው ሰውዬ ናቸው። ያሳዝናሉ በጣም። እዛ ጋም ከፊት ለፊት የሚሄዱት እውነት ጋይስ ከ80% በላይ የሚሆኑት በቃ እድሜያቸው በጣም የገፋ ሰዎች ናቸው ያሉት። እና እስቲ አሁን የሚጠጣ ነገር የምንገዛበትና እንዳልኳችሁ ማረፊያውን መከራየት የምችል ከሆነ እሱን ቼክ ላርግ። አካባቢው ማለት ነው ባጭሩ ጋይስ የድሮዋን አዲስ አበባ ነው የሚመስለው። እዚህ ጋር በቃ በጋዜጣ ምናምን ይለጥፋሉ፣ በራቸው የዛገ ምናምን ነገር። ከዛ መሀል ላይ ደግሞ አንድ አሪፍ ቤት ታገኛላችሁ። ከዛ ደግሞ ድጋሚ እንደዚህ ቅራቅንቦ ምናምን የምታገኙት ማለት ነው። እንዴ መቃጠል ጋይስ በስማ አትሊስት የሚጠጣ ነገር ልግዛ። ዋጋው አክቹሊ ተመሳሳይ ነው ጋይስ፣ እዚህ ጋር ያለው ተመሳሳይ ነው። እቺን ቡና በኮካ ነገር ነችና እቺን ነገር ነው የምንጠጣው። መልሳችን አለች እዚህ ጋር። እስቲ እቺን እየጠጣን ደግሞ የተወሰነ እናውራ። ሶ ጋይስ እቺን እየጠጣን ትንሽ ስናወራ እስካሁን ከአካባቢው አልወጣሁም።
ስቲል እያየዋቸው ያለሁት እንደዛ ትላልቅ ሰዎች ናቸው ምናምን ነገር እና ቤቱን ግን ማለት ነው እንደዚህ አይነት ቦታዎች ያሉት ቶኪዮ ላይ ማለት ነው ወደ 3 የሚሆኑ ቦታዎች አሉና ከ3ቱ ውስጥ አንዱ ነው ይሄና እዚህኛው ቦታ ላይ ቼክ ሳደርግ ቤቶች ያሉት ትንሽ ናቸውና እነሱም ቤቶች ደግሞ አዳር ብቻ ነው የሚቻለው እንጂ ቆይቶ መውጣት የሚቻልባቸው ያሉ ዋጋቸውን በጣም ርካሽ ነው። አዳር ሆኖ ማለት ነው ከ700 ዬን እስከ 2500 ዬን ድረስ ነው የሚለው ማለት ነው አንድ አዳር እና ቤቷ በጣም ጠባብ ነች። እዚህ ጋር ላሳያችሁ ከሌላ ቦታ ያገኘዋቸውን ፉቴጆች ምናምን ላስገባላችሁና እንደምታዩት እንደዚህ አይነት ቤቶች ናቸው። በጣም ርካሽ ናቸው። በዛ ላይ ደግሞ ያው ጽዳታቸው እስከዚህም ነው እና ግን መተኛ ብቻ ነው ያለው። ሽንት ቤት ምናምን የጋራ ነው የለም። ላይክ ወታችሁ ምናምን የምታገኙት ለመተኛት ብቻ ነው ይሄን ልትጠቀሙት የምትችሉት። እንዲህም ሆኖ ደግሞ አንዳንዴ አንድ ቤት ሆኖ ለጋራ የምትጠቀሙት ራሱ አለ። ላይክ እዛው ጋር ፍራሽ አንጥፋችሁ የምተኙበት ማለት ነው እና ያ ቤቶቹ እንደዚህ አይነት ቤቶች ናቸው እና በተቻለኛ አቅም ግን ሌላ ቀን ደግሞ ሄጄ እዛኛው ሌላ ቦታ አለ ያሉበት ቦታ ጋር ሄጄ እዛ ያለውን ደግሞ በደንብ የማሳያችሁ ይሆናል። ከዛ እስቲ ዞር ብለን ደግሞ ሌሎች የምናገኛቸው ነገሮች ካሉ እኔ ሌሎችም ድጋሚ እያከበሩ ነው ጋይስ። ምን እንደሚጎትቱና ለምን እንደሆነ አላውቅም። እስቲ ቆይ ሰርች አድርጌ እነግራችኋለሁ። ጋይስ ስለዚህ ስለ ፌስቲቫሉ ማለት ነው ጠይቄ ነበረና አክቹሊ ካሜራ ውስጥ መግባት ስላልፈለጉ አልቀረጽኳቸውም። ካሜራ ስላቸው ገና ካንዳንድ ነው ያሉትና ባጭሩ ግን ፌስቲቫሉ ምንድነው መሰላችሁ በ3 አመት አንዴ የሚደረግ ፌስቲቫል ነው። ጂንጃ የሚባል ልክኛ ቤተክርስቲያን እንደምንለው ማለት ነው እነሱም እንደዛ አይነት አላቸውና በ3 አመት አንዴ ምን ያደርጋሉ መሰላችሁ ልክ እኛ በየጊዜያቱ ታቦት እንደምናወጣው አለ አይደለ በቤተክርስቲያናችን እንደዛ እነሱም አምላክ ነው ብለው የሚያምኑትን ነገር እድሜያቸው ትላልቅ የሆኑ ሰዎች ተሸክመውት ይሄ እሺ እያሉ ይሄዳሉ። ልክ እዚህ ፎቶ ወይ ቪዲዮ እንደማስገባላችሁ ልክ እንደሱ ይዘው ይሄዳሉ ማለት ነው። ከዛ ህፃናት ልጆቹ ግን ለምንድን ነው የበዙት መሰላችሁ? ህፃናት ልጆቹ መሸከም አይችሉም ይሄንን ነገር ማለት ነው። ላይክ እምነታቸው ብረ ይባለው አምላካቸው ነው ማለት ነው። በእነሱ ቤት ይሄ እዚህ ጋር የተሸከሙት ነገር በቃ ጀስት አምላካቸው ነው እና ያንን ነገር ግን ህፃናት ልጆቹ መሸከም ስለማይችሉ በገመድ ቅድም እንዳያችኋቸው በገመድ ይጎትቱታል ወይም ደግሞ ከበሮውን ከላይ ቁጭ ብለው ከበሮውን እየመቱ ያስኬዳሉ ማለት ነው እና የሚያመሳስለው ነገር ግን አለ ታውቃላችሁ። ላይክ የነዚህ በ3 አመት አንዴ መሆኑ ነው እንጂ ልክ እነሱም እንደዚህ ላይክ ሰፈር ውስጥ ያዞሩትና ከዛ በኋላ ወደ እምነት ቦታቸው ይመልሱታል ማለት ነው። ያው እዛ ጋርም ሌሎች አሉ እና ከሁሉም አቅጣጫ ነው የሚወጡት ደግሞ ታውቃላችሁ። ልክ ከየአካባቢ ወደ እስካሁን እንኳን ያየሁት ወደ 3 ምናምን ይሆናሉ እና ቆይ እስቲ እዚህ ጋር ያሉትንም አሳያችኋለሁ። እንግዲህ የህፃናቱ ፓርት አለ፣ የትልልቆቹ ፓርት አለ። ያቻችሁ ነው እንዴት ደስ እንደሚሉ እንደምታዩት ማለት ነው ጋይስ። ያወላግዱታል ምናምን ወደ ጎን እያደረጉ ማለት ነው። ያቸው ጋይስ ያቸው እንዴት እንደሚያደርጉት ጋይስ። ሴቶቹ ራሱ ጉልበታቸው ማለት ነው እንዲህ በጣም ከባድ ነው። እንዲህ ሲያገለባብጡት ማለት ነው ጉልበታቸው በስመ አብ። ሴቶቹ ራሱ በጣም መሀል ላይ ገብታ እንደዚህ እያዩዋት ማለት ነው ጋይስ ወደዚህ ሲያደርጉት ላይክ ከስር እንዲህ ብላ ነው እና ላይክ ብቻ በጣም ነው የሚያስፈራው እና ጉልበታቸውን ሳላደንቅ አላልፍም። በጣም ኮሚትድ ናቸው። ያው ሃይማኖት ነው፣ እኛም ለሃይማኖታችን በዚህ ደረጃ ነው እንትን የምንለውና ኤኒዌይስ ጋይስ ከአላማችን እያሳቱን ነው። አክቹሊ ወደ ስቴሽን እየተመለስኩኝ ነው ይሄን ነገር ያገኘሁትና ከዛ ሰፈር ወጥቻለሁኝ። ያ ባጭሩ ግን በጣም የሚገርም ነገር ነበር ያየ ነው። እንደተለመደው እንግዲህ ወደ ነባር ኮንተንታችን ስንመለስ እዚህ ጋር የምታዩቸውን እናቴዋቸው እንግዲህ በእናታችሁ ምን እንደሚያክሉ እና ግን እንዴት ራሳቸውን ችለው እየሄዱ እንዳሉ ማለት ነው። በጣም የሚያሳዝኑት እያያቸዋቸው ነው ከኋላዬ ማለት ነው። ጋይስ እውነት ለመናገር ይሄንን ቪዲዮ በዚሁ መጨረስ አልፈልግም። ማለት ባሰብኩት ደረጃ መጥቶልኛል ብዬ አላስብም። በተለይ ያሰብኩት ቤቶቹን ተከራይቼ አሳያችኋለሁ ለአንድ ቀን ምግባቸውን ምናምን ነበር ያሰብኩት። ግን
አሮ ነው ሜቢ ብቻዬንም ስለሆንኩኝ አላቅም። ብቻ ግን ዛሬ እንዳሰብኩት አልሄደልኝም። ከዛ ግን ያው ደስ ያለኝ ነገር ምንድነው አትሊስት ይሄ ፌስቲቫሉን ምናምን ማየት ችላችኋል። እሱ አስደስቶኛል እና እዚሁ ሰፈር ውስጥ ሆኜ እንግዲህ ይሄንን ቪዲዮ ለዛሬ ጨርሰዋለሁ ማለት ነው። ከዛ በኋላ ግን በኔክስት ቪዲዮ በእርግጠኝነት ላይክ ያሁኑ ኔክስት ቪዲዮ ባይሆን እንኳን ሌላ ቪዲዮ በደንብ ተዘጋጅቼበት ደግሞ ሄጄ ሙሉ ሂስትሪውን እንዲሁም ደግሞ ያሉበትን ቦታ እያንዳንዱን ቀን የት እንደሚሆኑ ማታ እንዴት እንደሆነ ምናምን በደንብ ተዘጋጅቼበት ሰርቼ የማሳያችሁ ይሆናል። አይ ሆፕ ይሄንን ቪዲዮ እንደወደዳችሁት ተስፋ አደርጋለሁ። እንግዲህ ስለ ጃፓን ሌሎችም ያልተሰሙ ነገሮችን መስማት የምትፈልጉ ከሆነ ያልታዩ ነገሮችን ማየት የምትፈልጉ ከሆነ ይሄንን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። ጃፓንኛ መማር የምትፈልጉ ከሆነ እንግዲህ እኛው ጋር ተመዝግባችሁ ጃፓንኛችሁን መማር ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ፒስ አውት።